ሁላችሁም እንኳን በሰላም ወደ ባህር ዳር ዩኒቨርሲቲ መጣችሁ። ባህር ዳር ዩኒቨርሲቲ እንደሚታወቀው የኛ ብቻ ሳይሆን የሁላችንም ነው። ስለዚህ ወደ ሁለተኛ ቤታችሁ እንኳን በደህና መጣችሁ። ዛሬ ከሚኖረን የመግባቢያ ሰነድ መፈራረም ባለፈ በዋናነት የምንመካከርባቸው ነጥቦች ወሳኝ ይሆናሉ ብዬ አስባለሁ። ስለዚህ በዋናነት የምንነጋገረው ማረሚያ ቤት ላይ የሚቆዩ የህግ ታራሚዎች ከማረሚያ ቤት ቆይተው በሚወጡበት ጊዜ ለማህበረሰብ ጠቃሚ የሆነ አስተዋጽኦ እንዲያደርጉ በተለይ እንደ አንድ የእውቀት ተቋም ባህር ዳር ዩኒቨርሲቲ በተለያየ መንገድ ማገዝ ይችላል። ከስራ ፈጠራ አንጻር፣ ከሳይኮሶሻል ሰፖርት አንጻር፣ ሬኢንቴግሬሽን ደግሞ በጣም ሌላው ወሳኝ ነው። ስለዚህ እነዚህ እና ተመሳሳይ ነገሮችን ሊያግዙ የሚችሉ የተለያዩ የአካደሚክ ፕሮጀክቶች አሉ በአካል ዩኒቨርሲቲ ውስጥ። ወደ ስራ ፈጠራና ተያያዥ ነገሮች ደግሞ ብንገባ እንደዚሁ ያሉን የተለያዩ የዩኒቨርሲቲው ሀብቶች ከታራሚዎች ጋር በተገናኘ እነሱን ህይወት ሊቀይሩ የሚችሉ ይሆናሉ ብለን እናስባለን። ስለዚህ ባህር ዳር ዩኒቨርሲቲ ካለው አቅም ባለፈ፣ ኮሚሽኑ ካለው አቅም ባለፈ ደግሞ በጋራ በዚህ የመግባቢያ ሰነድ ማዕቀፍ ፕሮጀክቶችን አብረን ብናዘጋጅ ደግሞ ሀብት መሰብሰብ እንችላለን። የዚህ ሁሉ የመጨረሻ ግብ የሚሆነው ክልላችን ላይ ያለውን ሰላም፣ በተለይ ደግሞ ከማረሚያ ቤት የሚወጡ ሰዎች ጤነኛና ሰላማዊ የሆነ ህይወታቸውን ደግሞ እንዲጀምሩ ማስቻል ይሆናል ማለት ነው። የአማራ ክልል ማረሚያ ቤቶች በርካታ አሁን ወደ 31 ማረሚያ ቤቶች አሉት። በ31 ማረሚያ ቤቶች በርካታ ታራሚዎች ነው እያስተዳደረ ያለው እና ካለው ወቅታዊ ሁኔታ ጋር ተያይዞ ከሪሶርስ ችግር ጋር ተያይዞ ታራሚዎች በማረሚያ ውስጥ እያሉ በቂ የሆነ ስልጠና ሳያገኙ የሚወጡበት ሁኔታዎች አሉ። አቅም በማጎልበትም በኩል ከፍተኛ እጥረት አለ። ሁለተኛ እነዚህን እጥረቶች ሊቀርፍልን የሚችል እንግዲህ የባህር ዳር ዩኒቨርሲቲ ሰፊ የሰው ኃይል እውቀት አለ። ይህን ጋፕ ሊሸፍንልን የሚችል ከእኛም በተሻለ ሁኔታ የግንኙነቱ አድማስ የሰፋ ነው የባህር ዳር ዩኒቨርሲቲ። ስለዚህ በዚህ ጉዳይ ላይ ትልቅ እገዛ ያደርግልናል። የክልላችንም የሰላም ሁኔታን የማረጋገጥም ሁኔታ በዚህ ይከናወናል። ለማለት የፈለግኩት ምንድነው፣ ታራሚዎች ብዙ ጊዜ ታርመውና ታንጸው ካልወጡ ወጥተውም ለማህበረሰቡ ሸክም ነው የሚሆኑት። አይደለም ሌሎችም ጠንቅ እየሆኑ ያሉበት ሁኔታ ነው ያለው። የሪኢንቴግሬሽን ስራ መስራት ይኖርብናል። ይህን ለመስራት ደግሞ ከፍተኛ የሆነ እውቀትም ስልጠናም በጀትም የሚጠይቅ ሁኔታ ነው ያለው። ስለዚህ ይህን ችግር ለመቅረፍ ወደፊት ዘላቂ ሰላም ለማምጣት ነው አሁን በክልላችን ባሉት የጸጥታ መደፍረስ ትልቁን ሚና እየተጫወቱ ያሉት ከማረሚያ ቤት ታስረው የወጡ ነገር ግን በአግባቡ ታርመውና ታንጸው ያልወጡ ናቸው። ስለዚህ ይህን ችግር ሁሉ ይቀርፋል ማለት ነው። ሁለተኛ ወደ ማረሚያ ቤት ሲገቡ ጀምሮ ማህበረሰቡ ያለው እይታ በቃ ሲወጣ እይታው የተዛባ ነው። ምክንያቱም ወንጀሉን አይደለም የሚጠራው፣ ሰውን ነው የሚጠራው። ስለዚህ እነዚህን ወንጀለኞች አርሞና አንጾ በማውጣት በኩል በቂ የክህሎት ስልጠና በመስጠት በኩል እንዲሁም የታራሚዎችን የተቀናጀ ስነልቦና ማህበራዊ እንትን ለመስጠት በኩል ይሄ ትልቅ እገዛ ያደርግልናል ብለን ያሰብነው። በዚህ ዙሪያ ላይ በርካታ መንግስት ያሉ ድርጅቶች ይሰራሉ። አዲስ አበባ ላይ ግን ወደ ክልላችን ገብተው እየሰሩ አይደሉም ካለው ወቅታዊ ሁኔታ ጋር ማለት ነው። ወደፊት ከእነሱም ጋር የዚህ ፕሮጀክት ጽሕፈት ቤት ያገናኘናል። የዩኒቨርሲቲውንም አቅም እንጠቀማለን፣ የእኛንም አቅም እንጠቀማለን። ስለዚህ ለክልላችን ሰላም መጎልበት ትልቅ አስተዋጽኦ ይኖረዋል ብለን ነው የምናምነው። እንደምታውቁት ባህር ዳር ዩኒቨርሲቲ ሰፋ ያሉ ፕሮግራሞችን በመክፈት በምርምር በማህበረሰብ አገልግሎት ስራዎች ላይ ግንባር ቀደም ሚና እየተጫወተ ይገኛል። በአጠቃላይ ስራዎቹን በራሱ በጀት ባለፈ ከዓለም አቀፍ ተቋማት ጋር ትስስር በመፍጠር የተለያዩ የምርምር ስራዎችን፣ የፈጠራ ስራዎችን፣ የቴክኖሎጂ ሽግግር እና የማህበረሰብ አገልግሎት ስራዎችን እየሰራ ይገኛል። በአጠቃላይ ወደ 9 ግቢዎች አሉን። ወደ 450 የሚሆኑ ፕሮግራሞችን ከፍተን የመማር ማስተማር ምርምሩን፣ ማህበረሰብ አገልግሎትና ፈጠራና ቴክኖሎጂ ሽግግርን በአጠቃላይ እየሰራ ያለ ተቋም ነው። እንደ ሀገርም ትርጉም ያለው እንቅስቃሴ በማድረግ የሚታወቅ ተቋም ነው። በአሁኑ ሰዓት ደግሞ ወደ ራስ ገዝነት የተሸጋገረ ያለ ተቋም ነው። በሌላ በኩል የተለያዩ ወንጀሎችን በመፈጸም በማህበረሰብ ላይ በቀጥታም ሆነ በተዘዋዋሪ ጉዳት በመፍጠር ለመማር ለመታረም ወደ ማረሚያ ቤቱ እየሄዱ የህብረተሰብ አካል ደግሞ
የሚገባው ህጋዊ ከለላ ማግኘት አለባቸው። በሌላ በኩል ደግሞ በቆይታቸው ፕሮዳክቲቭ ውጤታማ ሆነው ወደ ማህበረሰቡ እንዲቀላቀሉ ማድረግ አይ ቲንክ ከፍተኛ ትኩረት የሚሰጠው ተግባር ነው። ባህር ዳር ዩኒቨርሲቲ በዚህ ረገድ ሰፋ ያሉ ስራዎችን ለመስራት ከዚህ ቀደም ወንድሞች እንዳሉት የተለያዩ ሙከራዎችን ሲያደርግ ቆይቷል። በአሁኑ ወቅት ከዩኒቨርሲቲያችን እንግዲህ ግንባር ቀደም ወጣት ተመራማሪዎች እና መምህራን ፕሮጀክት በመጻፍ የመጀመሪያውን እርምጃ ወስደዋል። ነገር ግን እነዚህ ልጆች ግንባር ቀደም ይሆን እንጂ በተቋም ውስጥ ያሉ አጠቃላይ ከፍተኛ ምሁራንና ሙያተኞችን በመጠቀም ማረሚያ ቤቱን እንደ ተቋም፣ ታራሚዎችን ደግሞ እንደ ማህበረሰብ አካል ለማስተካከልና ለማገዝ ባህር ዳር ዩኒቨርሲቲ ቁርጠኝነቱን ማሳወቅ ይፈልጋል። በተለይ በዋናነት እንሰራባቸዋለን ብለን የምናስበው አሁን ጅምር ነው፣ ወደፊትም ጭምር አንደኛ ስራ ፈጠራ ላይ ማለት ነው። ስራ ፈጠራ ላይ በተለይ ታራሚዎች በቆይታቸው የተለያዩ ስልጠናዎችን በመስጠት ስራ ፈጠራ ላይ ራሳቸውን የሚቀጥሩበት እድል እንዲፈጥሩ በዚህም የሚያመርቷቸውን ውጤቶች ደግሞ ለገበያ በማቅረብ በአንድ በኩል ለራሳቸው በሌላ በኩል ቀደም ሲባል እንደነበረው ቤተሰቦቻቸውንም ጭምር በቆይታቸው እያገዙ እንዲቀጥሉ ማድረግ ነው። በሌላ በኩል ደግሞ አዳዲስ ቴክኖሎጂዎች በተቋማችን ሲፈጠሩ በቀላሉ በማሸጋገር እና እነሱ እንዲፈጽሟቸው በማድረግ በዚህም የኢንተርፕረነርሺፕ ትሬኒንግ በመስጠት ሰዎቹ ዝሮ ነገ የህብረተሰቡ አካል ስለሚሆኑ በሚወጡበት ጊዜ የሰላ ምሮ ያላቸው አይ ቲንክ የዘመኑን የስራ ፈጠራ መንገድ የጨበጡ ሆነው በቀላሉ ህብረተሰቡ ጋር እንዲዋሃዱ ለማድረግ እንዲህ ያለ ስልጠና በጣም ወሳኝ ነው ብዬ ነው የማስበው። በሌላ በኩል ወደ ማረሚያ ቤት የሚሄዱት የታራሚዎች አይነት፣ ብዛት፣ ጾታም ልዩነቱ ሰፊ ነው። አይ ቲንክ የፈጸሙትም ወንጀል ወይም ጉዳት ስነልቦናዊ ቀውስ ጭምር ሊያስከትል ይችላል ብለን እናስባለን። ስለዚህ ዩኒቨርሲቲያችን ደግሞ በስነልቦና የበለጠ እውቀት ያላቸው ሰዎች ክሊኒካል ሳይኮሎጂስቶች አሉን። እነሱ በተከታታይነት እነዚህን ወንድሞቻችንን በማስተካከል ረገድ አይ ቲንክ ወደ ሙሉ ስነልቦናዊ ጤንነት መመለስ የሚችሉበትን እድል እንፈጥራለን ብለን እናምናለን። ትምህርትን በተመለከተ እንግዲህ ብዙ ታራሚዎች የሚቆዩበት ጊዜ የተለያየ ቢሆንም አንዳንዶቹ ረዥም ጊዜ ሊያቆያቸው የሚችልበት እድል ሊፈጠር ስለሚችል የማረሚያ ጊዜያቸውን እስኪያጠናቅቁ ድረስ በትምህርት ገበታ ላይ እንዲገኙ በአንድ በኩል ከዩኒቨርሲቲያችን ያሉ ምሁራኖች ወይም ሌሎች ምሁራኖችን በመጠቀም ማረሚያ ቤት ውስጥ የመማር ማስተማር ሂደቱ እንዲቀጥል ማድረግ፣ በሌላ በኩል የተማሩ በማረሚያ ቤት ውስጥ ያሉ ሰዎችን አጫጭር ስልጠናዎችን በመስጠት ራሳቸውን የሚያስተምሩበት እድል በመፍጠር ረገድ አይ ቲንክ በቆይታቸው ትምህርት ተምረው እንዲወጡ በዲፕሎማ በዲግሪ በሌሎች ዘርፎችም ራሳቸውን አብቅተው እንዲወጡ ማድረግ አንዱ እና ዋነኛ ተግባር ይሆናል ብዬ አስባለሁ። ምንም እንኳ ይሄ ፕሮጀክት እንደ መነሻ ቢቆጠርም ጤና ቅድም አረጋው ሲል እንደነበረው አብዛኛው ታራሚ አገልግሎት እያገኘ ያለው በዩኒቨርሲቲያችን ስፔሻላይዝ ሆስፒታል ነው። ይሄን በላቀ ደረጃ ማጠናከር፣ ታራሚዎቻችን ለሕክምና ሲመጡ ቅድሚያ አግኝተው በአግባቡ ታርመው የሚወጡበትን እድል መፍጠር፣ በዚህም የሁለቱ ተቋማቶችን ትስስር ማሳደግ፣ ማበልጸግ እንደ ዋና ተግባር አድርገን ይዘን እንሄዳለን ማለት ነው። ከዚህ ባለፈ በቆይታቸው እንደ ማንኛውም የህብረተሰብ አካል በግቢያቸው ውስጥ የስፖርትና መዝናኛ አገልግሎት እንዲኖር እንግዲህ ፕሮጀክቱ በሚፈቅደው ልክ ባህር ዳር ዩኒቨርሲቲ የራሱን አስተዋጽኦ ለማድረግ በትጋት ይሰራል ማለት ነው። አሁን እንግዲህ መነሻ ፕሮጀክት ነው ይዘን የመጣ ነው። በእርግጥ ይሄ ፕሮጀክት በዋናነት ክቡር ኮሚሽነሩ እና የማረሚያ ቤት ኮሚሽን በአጠቃላይ የነበረውን ኤክስፒሪየንስ ቅድም ሲባል እንደነበረው በሀገር ደረጃ ያለውን ኤክስፒሪየንስ በተለይ ወደ መንግስታዊ ያልሆኑ ድርጅቶች ጋር ዓለም አቀፍ ተቋማት ጋር ብንተባበር ይሄን ደግሞ ምሁራኖች ወረቀት ፕሮዲውስ አድርገው ፕሮፖዛል ጽፈው ቢያመጡ ገንዘብ የማግኘት እድላችን ከፍ ያለ ነው በሚል መነሻነት የተሰራ ፕሮጀክት ነው። በእርግጠኝነት ወደፊት ትልልቅ ምሁራኖችን በኢንጂኒየሪንግም፣ በጤናም፣ በስነልቦናም ቅድም በገለጽኳቸው በተለይ በቴክስታይል ስራዎች የማሰልጠን እድሉ ከፍ ያለ ነው። ስለዚህ ፕሮጀክቶችን በመጻፍ አማራጭ ሀብት ምንጭ በማፈላለግ በጋራ በማያቋርጥ መልኩ ማረሚያ ቤታችን እንደ ተቋም ታራሚዎችን ደግሞ እንደ ማህበረሰብ አካል
አንጸን ለውጠን በማውጣት ሂደት ውስጥ ባህር ዳር ዩኒቨርሲቲ ራሱን አስተዋጽኦ ማድረግ እንደሚፈልግ እግረ መንገዳችንን ያለንን ቁርጠኝነት ለመግለጽ ነው። በድጋሜ እንዲህ ያለ ስራ ለመስራት በተለይ በእናንተ በኩል ግንባር ቀደም ሚና በመጫወት የእኛ ምሁራን ሊወጡት የሚችሉት አስተዋጽኦ አለ በማለት ወደኛ በመምጣታችሁ የእኛ ልጆች ደግሞ አንተነህና ጓደኞቹ ይህን ፕሮፖዛል በመጻፍ እና ሀብት በማፈላለግ የራሳቸውን አስተዋጽኦ ስላደረጉ በዩኒቨርሲቲው ስም ማመስገን እወዳለሁ። እግዚአብሔር ያክብርልኝ።